ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁትኝ ስለ አይነ ጥላ ይሆናል ማለት ነው። እንግዲህ አይነ ጥላ ብዙ ህይወትን የሚያመሰቃቅል ክፉ መንፈስ ሲሆን ስለዚህ ጉዳይ እናወራለን ማለት ነው። የአይነ ጥላ የመንፈሳዊ ወይም የስነ ልቦና ጫና ችግር በተለያዩ የህብረተሰብ ክፍሎች ዘንድ ባህላዊ በመንፈሳዊና በዘመናዊ ሕክምና እይታ የተለያዩ መፍትሄዎች አሉት። እንደ ተለያየ እምነትና አመለካከት የሚከተሉትን ዋና ዋና መፍትሄዎች እናያለን ማለት ነው። አንደኛ በመንፈሳዊ መፍትሄዎች እንደ እምነቱ ጸሎትና እምነት አብዛኛውን ሰው በጸሎት በጥበቃ ጸሎቶችና በጾም ከአይነ ጥላ ወይም ከክፉ መንፈስ ነፃ መውጣት ይቻላል ብሎ ያምናል። ጸበልና እምነት በኦርቶዶክስ ተዋሕዶ ሃይማኖት በጸበል መጠመቅ እምነት መቀባት እና ቅዱሳን መጽሐፍትን ለምሳሌ እንደ መዝሙረ ዳዊት አይነቶችን መድገም ከነዚህ አይነት የእርኩስ መንፈስ የመላቀቅ እንላቀቃለን ወይም አይጠጋንም ማለት ነው። ሩቅያ ወይም በእስልምና ደግሞ ሩቅያ ወይም ዱዓ ቁርአንን አንቀጾች ሩቅያ በማንበብና ዱዓ በማድረግ ከዚህ አይነት መንፈስ መዳን ይቻላል ማለት ነው። ሁለተኛ በስነ ልቦና እና የዘመናዊ ሕክምና እይታ ደግሞ ስለ አይነ ጥላ ብዙ ጊዜ በአይነ ጥላ የሚመስሉ ምልክት ለምሳሌ ጭንቀት፣ የትኩረት ማጣት፣ የድብርት ስሜት፣ ነገሮችን አለመከናወን፣ ትዳር መከልከል፣ ልጅ መከልከል፣ ህይወት ማበላሸት፣ እድልን ማጣመም ይሄ የአይነ ጥላ ስራ ነው። ከስነ ልቦናዊ ወይም ከአእምሮ ጤና ጋር የተያያዙ ሊሆኑ ይችላሉ። አንደኛ የስነ ልቦና አማካሪ ወይም ደግሞ ቴራፒስት ማማከር የውስጥ ጭንቀትና ፍርሃትን ለመቀነስ ጥሩ ነው። ሁለተኛ ደግሞ የአኗኗር ዘይቤን ማስተካከል ለምሳሌ በቂ እንቅልፍ ማግኘት፣ ስፖርት መስራት፣ አካላዊ እንቅስቃሴ ማድረግ፣ ከአሉታዊ ሀሳቦች ወይም ከብቸኝነት መራቅ አስፈላጊ ነው ማለት ነው። ሶስተኛ ባህላዊና የተፈጥሮ መንገዶች ደግሞ ከእጽዋት ተፈጥሯዊ መፍትሄዎች በእጽዋት የሚገኙ ናቸው። ባህላዊ ሕክምና የተለያዩ እጽዎችን ለምሳሌ እጣን፣ ጽጌሬዳ ወይም ባህላዊ የጭስ ማጠን ወይም ደግሞ ጭሶችን አእምሮ ለማረጋጋት መንፈስ ጥሩ ናቸው ማለት ነው። የከበደ ጭንቀት ወይም የድብርት ስሜት ካለው ከመንፈሳዊ ጎን ለጎን የስነ ልቦና ባለሙያ ማማከርም አንድ መፍትሄ ነው ማለት ነው። ስለሆነም በአይነ ጥላ ወይም በውስጥ መንፈስ የስነ ልቦናዊ ጫና ጊዜ ተጨማሪ ጠቃሚ ምክሮች፣ ተግባራዊ እርምጃዎች እና ባህላዊ መንፈስ እይታ አንደኛ ከተጨባጭ ወይም ተጨባጭና ተግባራዊ የዕለት ተዕለት እርምጃዎች አይነ ጥላ ብዙ ጊዜ ሰውን የመሰላቸት ነገሮችን የማስተጓጎልና የፍርሃት ስሜት ስለሚያመጣ እነዚህን የልማድ ለውጦች ማድረግ ለምሳሌ ስራዎችን በትንሹ መጀመር፣ ትልልቅ ነገሮችን በአንድ ጊዜ ለማከናወን ከማሰብ ይልቅ ትንንሽ ግቦችን አውጥቶ በየቀኑ ማሳካት ይህም የውስጥ ተነሳሽነትን ይጨምራል። ሁለተኛ የቀን መርሃ ግብር ማውጣት፣ ጊዜን በእቅድ መምራት የስሜት መለዋወጥን እና አለሞት ባይነትን ይቀንሳል ማለት ነው። ሶስተኛ ማህበራዊ ግንኙነትን ማጠናከር፣ ከብቸኝነት መራቅና ከሚወዷቸው ከሚያምኗቸው አዎንታዊ ሰዎች ጋር ጊዜ ማሳለፍ ጥሩ ነው ማለት ነው። ሶስተኛ የተፈጥሮ አየርን እና የፀሐይ ብርሃን በየቀኑ ጠዋት ለጥቂት ደቂቃዎች ከፀሐይ ወይም በፀሐይ ብርሃን ውስጥ መቆየትና ንጹህ አየር መተንፈስ አእምሮን ያረጋጋል ወይም ከጭንቀት ለጭንቀት አንበቃም ማለት ነው። ገባችሁ? ሁለተኛ መንፈሳዊ አሰራሮች ለምሳሌ እንደ አብዛኛው የኢትዮጵያ ባህልና እምነት በመንፈስ ትካዜ ውስጥ ወይም ደግሞ በአይነ ጥላ ውስጥ ካሉ አንደኛ ንጽህናና ቦታን ማዘጋጀት ለምሳሌ ንጹህ የሆነ ቦታ ማዘጋጀት ከዛ መኖሪያ ቤትም ሊሆን ይችላል፣ የስራ ቦታም ሊሆን ይችላል። በዛ ቦታ ንጽህናን፣ ቆሻሻን እና ጨለማ ቦታዎችን ማስወገድ ማለት ነው። ሁለተኛው በመጽሐፍ ቅዱስ ወይም ቁርአን ደግሞ ቁርአንን በድምጽ ማዳመጥ፣ ቤት ውስጥ መንፈሳዊ መዝሙሮችን መክፈት፣ መዝሙረ ዳዊትን፣ ቁርአንን ብቻ እየደገሙ ለምሳሌ በሙስሊሞች ዘንድ ቁርአንን ይሰማሉ ብዙ ጊዜ ቤታቸው ላይ ይከፍታሉ እና ያ ጥሩ ነው። ከአይነ ጥላ የክፉ መንፈስ ያርቃል ማለት ነው።
ሃይማኖት በኦርቶዶክስ ደግሞ ምንድን ነው መዝሙረ ዳዊት ትልቅ 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 መፍትሄ እንዳለው እናውቃለን ማለት ነው። መዝሙረ ዳዊትን መድገም እሱ መፍትሄ ነው ማለት ነው። ሶስተኛ ስነ ልቦና ጥንካሬ ማዳበሪያ መንገዶች፣ ለምሳሌ አሉታዊ ሀሳቦችን መቃወም፣ ምንም ነገር አይሳካልኝም ወይም እንደ እኔ የተጠላሁ ነኝ የሚሉ ሀሳቦችን ሲመጡ ሀሳቦቹ ትክክለኛ እንዳልሆኑ አይምሮም ማሳመን። ገባችሁ? እኔ አልችልም፣ እኔ እየወደኩ ነኝ፣ እኔ እንደዚህ እንደዚህ ብላችሁ ስታስቡ ራሳችሁን እያጣችሁ ነው የምትሄዱት። ስለዚህ እኔ እችላለሁ፣ እኔ ጎበዝ ነኝ፣ እኔ ጠንካራ ነኝ፣ በቃ ከራስ በላይ ነፋስ ይባል የለ እንደዛ ማለት ነው። ምስጋና ማብዛት፣ በየቀኑ ማታ ከመኝታዋ በፊት ህይወቷ ውስጥ ጥሩ የሆኑ 3 ነገሮችን ማሰብ ያስፈልጋል። እና ደግሞ እግዚአብሔርን ማመስገን ስለተደረገላችሁም ስላልተደረገላችሁም ስለነገውም እግዚአብሔርን ማመስገን ጥሩ ነው። ልዩ ትኩረት የሚሹ ምልክቶች፣ ለምሳሌ ችግሩ ከሚከታተሉት ጋር ተያያዘ የሆነ ለምሳሌ የሕክምና ባለሙያ ወይም ሳይካትሪስቶች ማየት አስፈላጊ የሚሆነው ምንን ስናይ ነው? ከፍተኛ የሆነ እንቅልፍ ማጣት ወይም ህልም ማወክ፣ በህልም መታወክ ማለት ነው። ሁለተኛ ደግሞ የማቋረጥ የሰውነት ህመም፣ የሕክምና መነሻ የሌለው ህመም ካለ። ሶስተኛ ደግሞ ተስፋ መቁረጥና ህይወትን ከህይወት ለምሳሌ በቃ ህይወቴ ለምንድን ነው የምኖረው እኔ ለምንድን ነው የምኖረው ብሎ ማሰብ አለ አይደል? እንደዚህ አይነት ካለ የአይነ ጥላ ነው። እና እንደዚህ ሲሆን ለምሳሌ አይምሮውን መታከም ስለሚያስፈልግ ሳይካትሪስት ጋር መሄድ ያስፈልጋል። በጎን ደግሞ በሃይማኖት መበርታትም እንዳለው ነው ማለት ነው። ጸበል መጠመቅ፣ መጸለይ፣ መዝሙረ ዳዊት መድገም በጣም አስፈላጊ ነው። ይሄን ማድረግ እንዲሁም ስለዚህ አይነ ጥላ የስነ ልቦና ጫና ነው እና የውስጥ ጉልበትና ስሜትን የማጠናከሪያ ልምምዶች ማድረግ። ለምሳሌ አይነ ጥላ ውስጥ ብዙ ድብርት ሰውን አቅም የማንሳት መንፈስን የማስጨነቅ ባህሪ ስላለው ማለት ነው። የአይምሮ ብቃት ወይም አይምሯችሁን ለማረጋጋት እንደ ውስጥ ለምሳሌ በውስጥ ዲፕ ብሪዝ የሚባል አለ፣ ወደ ውስጥ መተንፈስ እንደዚህ ብሎ መተንፈስ ማለት ነው። ራስ ማረጋጋት፣ ጭንቃችሁ ምናምን መጀመሪያ ራሳችሁን በማረጋጋት በቀን ውስጥ ለምሳሌ 3 ጊዜ የሚሆን ይችላል 4 ጊዜ ልክ ራሳችሁን ዲፕ ብሪዝ ማድረግ ማለት ነው። ለምሳሌ ይህ የነርቭ ሲስተምን ስርዓትን በነገራችን ላይ ለምሳሌ ፍርሃቱ፣ ጭንቀት ምናምን ካላችሁ ይሄ ያስወግዳል። ዲፕ ብሪዝ የሚባል ማለት ነው። ለምሳሌ ይሄ ዲፕ ብሪዝ ይባላል፣ በውሃ ውስጥ መተንፈስ ማለት ነው። ውሃ በብዛት መጠጣትና ገላን መታጠብ፣ በባህላዊም ሆነ በመንፈሳዊ በሳይንሳዊ እምነት ቀዝቃዛ ወይም ለብ ያለ ውሃ መታጠብ የሰውነት አሉታዊ ኤነርጂ ወይም ደግሞ ኔጌቲቭ ኤነርጂ ማስወገድና አእምሮ ማነቃቃት ትልቅ አቅም አለው። አያችሁ። ሁለተኛ አስተሳሰብና የባህሪ ለውጦች፣ ሚስጥርን መጠበቅ፣ አዳዲስ የህይወት እቅዶችን ወይም ደግሞ ስኬትን ለሰው ሁሉ ማውራት ይልቅ ፍሬ እስከ ያፈራ ድረስ አሁን እንደዚህ አይነት ለምሳሌ የሆነ ነገር እቅድ ስታቅዱ ለማንም አትናገሩ። ትዳርም ሊሆን ይችላል፣ ብዙ ነገር ነው የሚሰናከልባችሁ። ይህ አይነ ጥላ ስራ ነው። በነገራችን ላይ ልታገቡ ከሆነ አዲስ ስራ ልጀምሩ ከሆነ የሆነ ሀገር ልትሄዱ ከሆነ የሆነ ነገር ልጀምሩ ከሆነ አትናገሩ። ከሆነ በኋላ ማንም ይስማ ማንም ግን አቀዳችሁ ግን ምንም ነገር እንዳታረጉ አይሳካላችሁም። እውነት ለመናገር ማለት ነው። በቃ አይነ ጥላ ጥምም ነው የሚያደርገው ማለት ነው። ስለዚህ የአካባቢ ሰዎችን ማጣራ። ለምሳሌ ማን ይወደኛል፣ ማን ይጠላኛል፣ ማን ነው ጠላቴ? ለምሳሌ ወዳጅ ሆኖ ጠላት አለ እኮ አይደል? ወዳጅ ሆኖ እናንተን ለማጥቃት እየሳቀ ገደል የሚከታችሁ ሰው አለ። እንደዛ ደግሞ ኃይለኛ የሆነ በቃ አታውቁበትም እና ከባድ ነው እሱም ራሱ ማለት ነው። እና ሁልጊዜ አሉታዊ ነገሮችን የሚያወሩ ስሜት ሆን የሚጠሉ ወይም ደግሞ ተስፋ የመቁረጥ ስሜት የሚያወሩ ሰዎችን መራቅ ያስፈልጋል። የመንፈሳዊ ጥበቃ ደረጃዎች፣ ለምሳሌ የተለያዩ እምነቶች ዘንድ ክፉ አይነ ጥላ መንፈስ ረብሻ ለመጠበቅ የሚከተሉትን ያደርጋሉ ማለት ነው። ቋሚ የጸሎት ስነ ስርዓት ማድረግ ወይም ደግሞ የስርዓት ደንብ በመደበኛ ጠዋትና ማታ ለምሳሌ መዝሙረ ዳዊት መድገም፣ ውዳሴ ማርያም መድገም፣ እንዲሁም ወንዶች እንዲሁም ሙስሊሞች በሌላ ለምሳሌ ቁርአንን መድገም አስፈላጊ ነው ማለት ነው። ምጽዋ ወይም ደግሞ በጎ አድራጎት ለተቸገሩ ሰዎች ካላችሁ ላይ 1% ለተቸገሩ ሰዎች ስታረጉ እነዛ ሰዎች ደግሞ መልካም ነገር ይመኙላቸዋል። ያም ጥሩ ነገር ነው። ባህልም ሆነ በእምነት ለበጎ ስራ መስራት ጥሩ ስለሆነ ማለት ነው። የባህላዊ ተፈጥሮ እጽዋት መጠቀም ለምሳሌ በሀገራችን ባህል ዳማካሴ፣ ወይራ፣ ለጢስ፣ የባህር ዛፍና ጥቁር አዝሙድ ያሉ ተፈጥሯዊ ነገሮች
አየርን ለማጽዳት፣ ራስ ምታትን ለማስወገድ፣ አይምሮን ማነቃቃት ይጠቅማል። ለምሳሌ እውነት ነው ባህር ዛፍ ማጠን ቤታችሁንም ሰፈራችሁንም ዳማካሴ በዳማካሴ ቡና አድርጋችሁ መጠጣት፣ ወይራ ጥቁር አዝሙድ ራሱ ጥቁር አዝሙድን ማጨስ ራሱ አንድ ነገር ነው። ባድ ኤነርጂ ወይ ደግሞ መጥፎ ኤነርጂዎችን ያስወግዳል ማለት ነው። እነዚህ ወገኖቼ ይህንንም ማድረግ አስፈላጊ ነው። የሆነ ለዛሬ ትንሽ የሆነ ነጥብ ነገር ነው ያየነው። በደንብ ደግሞ በዚህ ጉዳይ እንሄድበታለን ማለት ነው። በአይነ ጥላ ምክንያት ብዙ ህይወት ነው የሚበላሸው። ትዳር ይከለክላል፣ ልጅ ይከለክላል፣ ህይወት ያበላሻል፣ እቅድ ያበላሻል። ብዙ ነገር አለና ይሄንን እናያለን ማለት ነው። ስለነበረን ቆይታ አመሰግናለሁ። ደህና ሁኑ። ሰብስክራይብ እያደረጋችሁ እሺ ወገን። ያው ገና ስለሆንን በደንብ እየተማማርን ነው የምንሄደው ማለት ነው። ባይ በቃ ደህና ሁኑ።